ሰላም ለሁላችሁ ይሁን። እንዴት አላችሁልኝ? በዛሬ ቪዲዮአችን የምንሰራው የኩኪስ አሰራር ነው። በተለያየ ቅርጽ እንዴት እንደምናወጣ እንዴት እንደምናዘጋጅ ጣፋጭና ቀላል የኩኪስ አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁን ቆዩኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ ይሁንኝ። ወደ አሰራሩ እንሄዳለን። ተምሳ ግራም የገበታ ቅቤ፣ ስኳር፣ 80 ግራም የተፈጨ ፓውደሩን ማለት ነው ተጠቀምኩት። እናንተ ባላችሁ ነገር በመፍጫ ፈጭታችሁ መጠቀም ትችላላችሁ። ሁለቱንም አንድ ላይ እንደዚህ አድርጌ ቅቤውንና ስኳሩን አዋህደዋለሁ። 2 እንቁላል፣ ቫኒላ በጣም ትንሽ ነው የተጠቀምኩት። ቫኒላ ዱቄቱን አልካላችሁ ዱቄቱን መጠቀም ትችላላችሁ። እኔ ፈሳሹን ቫኒላ ነው የተጠቀምኩት። ሁሉንም አንድ ላይ ካደረኩ በኋላ በደንብ አድርጌ አዋህደዋለሁ እንደዚህ እስከሚሆን ድረስ። እንደምታዩት 1 ኩባያ ዱቄት አርጌ በእጄ በደንብ አሸዋለሁ። በእጅ ማሸቱን አማራጭ አርጌ ስለተጠቀምኩ ነው። እናንተ በሌላ ነገር መጠቀም ትችላላችሁ። ዱቄቱ እስከሚጠፋ ድረስ በደንብ እሽት ታደርገዋለሁ። በጣም መወፈር የለበትም፣ በጣም ቀጭን መሆንም የለበትም። መካከለኛ አርጌ እንደዚህ አሸዋለሁ። እንደምታዩት በቃ ይሄን እንደዚህ ተጠቀምኩት። ግማሹን ሌላ ከለር ስለምፈልግ ግማሹን በሌላ አርጌ የምግብ ቀለም ግማሽ ማንኪያ ቀዩን ነው ከለሩን የተጠቀምኩት። እሱን አድርጌ የተወሰነ በማማሰያው እንደዚህ አዋህደዋለሁ። እጅ ስለሚያበላሽ እጅ ላይ ከለር ስለሚያወጣ ዱቄቱና ሊጡ ደግሞ አንድ ላይ እንዲዋሃድ በጓንት አርጌ እንደዚህ አሽቸዋለሁ። በደንብ አሽቸዋለሁ። እንደምታዩት ምጥጥበት እቃ ላይ አስቀምጬ ከታችም የምግብ ላስኪት ተጠቅሜበታለሁ። ከላይም ላስኪቱን አድርጌበታለሁ። ለምን መዳጫው ከስር ያለው ነጩን ስለሚበላሽ ከለር ስላለ በሱ ተጠቅሜያለሁ። ከዳጡት በኋላ ቅርጾቹን ዳርዳሩን አቆራርጠዋለሁ። በቅርጽ ማውጫ እንደዚህ ቅርጽ አውጣለታለሁ። ይሄ ቢኖራችሁ ቀላል ስለሆነ ለቅርጽ ለማውጣት እንደዚህ ቅርጽ ካወጣውለት በኋላ ከስር ያለውን ልጦቹ እንደዚህ አነሳለታለሁ።
የምጋገርበት ትሪ ላይ የመጋገሪያ ወረቀት አድርጌያለሁ። እሱ ላይ ይዳጥኳቸው ደርድሬያለሁ። ድጋሚ ሁለተኛ ዙር እንደዛ እንደቀደሙ እንደመጀመሪያ አድርጌ ላስቲኩን አድርጌበት እድጠዋለሁ። እንደዚህ ቅርጾቹን አውጥቼ ቅድም ካስቀመጥኩት ውስጥ ግማሹን ከለር ያልነካውን ሊጥ በጎን አድርጌ እሱንም እድጠዋለሁ እንደዚህ። የተለያየ ቅርጽ ለማድረግ ስለፈለኩኝ ይሄኛው እንደዚህ አድርጌ በዚህ ቅርጽ አወጣለታለሁ። ሁለተኛ ዙር እንደዚህ አድርጌ በዚህ መልኩ ቅርጽ አወጣለታለሁ። ቤት ውስጥ በቀላሉ መንገድ ራሳችሁ ማዘጋጀት ስትፈልጉ በእንደዚህ አይነት መልክ ማዘጋጀት ትችላላችሁ። ተጨማሪ ሌላ አይነትም ቅርጽ ማውጫ ወይም ደግሞ ቀለል ባለ መንገድ ያድበለበላችሁ በሌላ ጊዜ እሰራላችኋለሁ። በሱም መጠቀም ትችላላችሁ። ለልደት እንዲሁም አንዳንዴ ኩኪስ ለማዘጋጀት ቤት ውስጥ ስትፈልጉ በዚህ አይነት መንገድ በቀላሉ ራሳችሁ ማዘጋጀት ትችላላችሁ። በዚህ መልኩ እንደዚህ ቅርጽ አወጣለታለሁ። በነጩ ነው የኛውን የፈለኩት። ይሄ ደግሞ ቅድም ካስተረፍኩት ቆራረጥኳቸው ዳር ላይ ከነበሩት ውስጥ ሁሉንም እንደዚህ በእጄ አድበለብላለሁ፣ ክብ አደርገዋለሁ። ካድበለበልኩት በኋላ እንደዚህ በእንቁላል መምቻ መሃሏ ላይ ቅርጽ ማውጫ እሰጥለታለሁ። ሁሉንም መጋገሪያ ትሪ ላይ ደርድሬያቸዋለሁ። በ180 ሙቀት ለኩሼ ከ20 እስከ 25 ደቂቃ አብስዬዋለሁ። እንደምታዩት በስሏል። ይሄን ይመስላል። የውስጡም እንደዚህ ነው።
መጨረሻው ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።